ሰላም ሰላም ክቡራን የልዑል እግዚአብሔር ቤተሰቦች የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። አባ ተዋሕዶ ሃይማኖት ነኝ። ዛሬ ወደ እናንተ አጭር መልእክት ይዤ መጥቻለሁ። እንግዲህ በብዙ ማስተዋልና በብዙ ርኅራኄ እንድትሰሙኝ በጌታ ፍቅር ጠይቃችኋለሁ። መልእክቱ ምን መሰላችሁ? የዛሬ ዓመት እንግዲህ 2017 ከሰኔ 1 ጀምሮ በመቅረዞች መካከል ያለው የክርስቶስ ክብር ዓለም አቀፍ ቤተክርስቲያን ተተክላ እንደነበረ ያው በየጊዜው በምፖስታቸው ቪዲዮዎች ላይ ስናገር ኮንፈረንስ እያዘጋጀው እንደነበር ይታወቃል። ይሁን እንጂ አሁን ደግሞ የቤተ ክርስቲያኗ ንብረት በሙሉ ተሰርቋል። አንድም የቀረ ዕቃ የለም። በተለይ የቤተ ክርስቲያኗ ሳውንድ ሲስተም፣ ኪቦርድ፣ 2 ስፒከሮች፣ የእጅ ማይኮች፣ የኃይል መቆጣጠሪያ፣ ሚክሰር፣ የተለያዩ ሳውንድ ሲስተሞች ሌቦች በሌሊት ሰርቀው ወሰዱብን፣ የቤተ ክርስቲያኗን ንብረት ማለት ነው። በዚህ ምክንያት አገልግሎቱ ተቋርጧል። የቤተ ክርስቲያኗ ሳውንድ ሲስተም የቤተ ክርስቲያኗ ንብረት ያው የሕዝብ ንብረት ነው። የቤተ ክርስቲያን ንብረት ማለት የእግዚአብሔር ንብረት ነው፣ የሕዝብ ንብረት ነው። ነገር ግን እንዳላገለግል ደስ ብሎኝ እንዳላገለግል የጽድቅ ጠላትና የጽድቅ እንቅፋት የሆኑ ሰዎች በሌሊት የቤተ ክርስቲያኗን ዕቃ ሰርቀው ወሰዱት። ለጊዜው የነበሩ ጥበቃዎች 4 ጥበቃዎች ነበሩ። እነሱም እንግዲህ ያው ኃላፊነታቸውን ባለመወጣት ምክንያት ታስረው እንደነበረ ይታወቃል። ጉዳዩን ፖሊስ እየተከታተለው ነው። ጉዳዩ ወደ ፍርድ ቤት ደርሷል ማለት ነው። እንግዲህ ይሄ አገልግሎት እንዲቀጥል የምትፈልጉ የወንጌል ሸክም በውስጣችሁ ካለ ይሄ አገልግሎት እንዲቀጥል የምትወዱኝ ሰዎች ካላችሁ አገልግሎቱ እንዲቀጥል የምትፈልጉ ቅዱሳን እግዚአብሔር አምላክ በብዙ በረከት የባረካችሁ፣ በጸሎት የተባረካችሁ፣ በማንኛውም አይነት ነገር እግዚአብሔር አምላክ ለበረከት ያደረጋችሁ ሰዎች በዚህ ስክሪን ላይ በተቀመጠው ስልክ እየደወላችሁ ልትጠይቁን ትችላላችሁ። ነገር ግን አገልግሎቱ በንብረቱ መዘረፍ ምክንያት በንብረቱ መሰረቅ ምክንያት አገልግሎቱ አቁሟል። እንግዲህ 1 ዓመት ሙሉ ቤተክርስቲያኗ ተተክላ አገልግሎት እየሰጠች እንደነበረ ይታወቃል። ብዙዎች ወደ እግዚአብሔር መንግሥት እየመጡ ነበረ። ብዙዎቹ ከእስራት ከአጋንንት እስራት ከማንኛውም አይነት በሽታ እየተፈቱ እንደነበረ ይታወቃል። የማገለግለው የጌታችን የኢየሱስ ክርስቶስን የጸጋውን ወንጌል ነው የማገለግለው። አገልግሎቴን ደግሞ እየገባችሁ በቲክቶክ ሚዲያ ላይ ማየት ትችላላችሁ። እንግዲህ የቤተ ክርስቲያኗ ሳውንድ ሲስተም በመሰረቁ ምክንያት አገልግሎቱ አቁሟል። እንደምታውቁት አገልግሎቱ በብዙ አይነት ውጣና ወረድ ነው እየተከናወነ የነበረው። ዋጋ ከፍዬ ነው ሳገለግል የነበረው። ወደፊትም አገለግላለሁ። ክርስቶስን ከማገልገል ወደ ኋላ አልልም። አገለግለዋለሁ። የተፈጠርኩበት ዓላማ ለወንጌል እንደሆነ አውቃለሁ። ሳውንድ ሲስተሙ ተሰረቀ ብዬ አገልግሎት አላቋርጥም። አገልግሎት የተቋረጠው እንግዲህ ቤተ ክርስቲያኗ ላይ የነበረው አገልግሎት በንብረቱ መጥፋት ምክንያት አቁሟል ነው ያልሁት። በዚህ በቲክቶክ ሚዲያ ግን በላይቭ ላይ ያገለግላለሁ።
እንዲሁም እየተጋበዝኩኝም አገለግላለሁ። እግዚአብሔር በረዳኝ መጠን ማለት ነው። ይህንን መልእክት የሰማችሁ እንደው ባካችሁን ሼር እና ኮፒ ሊንክ እንዲደረግልኝ በጌታ ፍቅር ጠይቃችኋለሁ። የቤተ ክርስቲያኗ ንብረት ተሰርቋል፣ ተወስዷል። አሁን የምናገለግልበት ማቴሪያል የለንም። ተመልከቱ። የጽድቅ ጠላቶች የሆኑ አገልግሎቱ እንዲደነቃቀፍ የፈለጉ ሌቦች በሌሊት መጥተው ነው የሰረቁት። ስለዚህ ጉዳዩ ፍርድ ቤት ደርሷል። የተጠረጠሩ ሰዎች ወይም ጠበቃዎች በፖሊስ ቁጥጥር ስር እንደነበሩ ይታወቃል። አሁንም ጉዳዩ በፍርድ ቤት እንደተያዘ ነው። እሱን ያው አቃቤ ሕግ ጉዳዩን ይዞት በአቃቤ ሕግ ክትትል ነው ያለው። ነገር ግን መርዳት የምትፈልጉ ይሄ አገልግሎት እንዲቀጥል እንዳገለግል የምትፈልጉ እግዚአብሔር ሸክሙን የሰጣችሁ ሰዎች ከጎኔ እንድትቆሙ በመጸለይ ከጎኔ እንድትቆሙ እየደወላችሁም ደግሞ እንደው እንድታበረታቱኝ በጌታ ፍቅር ጠይቃችኋለሁ። ተባረኩ። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ቆሞስ አባ ተዋሕዶ ሃይማኖት ነኝ። የማገለግለው የጸጋውን የጌታችን የኢየሱስ ክርስቶስን ወንጌል ነው። ተባረኩ።